ፍርሃታችሁ እናንተ ውስጥ ብቻ ነው ያለው። በነገራችን ላይ ሰዎች ግድ አይሰጣችሁም ያን ያክል እያደረጋችሁት ላላችሁት ነገር። ግን መንገድ ላይ የምታደርጉት ነገር ለምሳሌ እኔ ስልካችሁን አውጥታችሁ ሪከርድ ስታደርጉ ከሌላው ሰው እይታ ውስጥ ትገባላችሁ። ሰው ያ ትኩረታችሁን ይስባል እናንተ ለማየት እንጂ የምሬ ነው የሚያልፉ ሰዎች ኢቨን ዞር ብሎ እንኳን አያዩዋችሁም። ፍርሃታችሁ እናንተ ውስጥ ነው ያለው። ለዛ ነው መጀመሪያ ማሸነፍ ያለባችሁ ውስጣችሁ ያለውን ፍርሃት ነው እንጂ በውጭ በኩል የሚፈጠር ምንም አይነት ነገር የለም። ቢሆን ሰዎች ምንም የተለየ ነገር የሚሉት ነገር የለም። ግን ዋናው ፍርሃታችሁ ውስጣችሁ ነው ያለው። ሰው እሱን ነው ማሸነፍ ያለባችሁ። እሱን ነገር ለማድረግ ደግሞ መጀመሪያ አዌርነሱ ያስፈልጋቸው። ከኋላ ያው ሰዎችን እያያችን ዞር ብሎ እንኳን አላዩት። ስለዚህ ፍርሃታችን ውስጣችን ነው ያለው። ነገር ግን እሱን ማሸነፍ አለብን ራሳችን። እሱ ፍርሃቱን ያሸነፈ ሰው ነው ጀግና የሚባለው። እኔ ደግሞ ጀግና ነኝ። ምክንያቱም ፍርሃቴን ተጋፍጬ እያደረግኩት ስለሆነ ማለት ነው። ስለዚህ በዋናነት ማድረግ ያለባችሁ ፍርሃታችሁ ውስጣችሁ ያለውን ፍርሃት ማጥፋት። እሱን ደግሞ ለማድረግ ስራ ይፈልጋል። ራሳችሁ ላይ መስራት መቻል አለባችሁ። የምሬን ማንም ሰው ሰራ እያየኛር ማንም ሰው ኖቲስ እያደረገኛር ነው እና ውስጣችሁ ያለውን ፍርሃት መጋፈጥ መቻል አለባችሁ። ሶስቱን ለማድረግ ደግሞ the best way ራሳችሁን ኤክስፖዝ ማድረግ ነው ለዛ ነገር። አይኖ ይህ ነገር ከባድ ነው። ነገር ግን ራሳችሁን ኤክስፖዝ ማድረግ እና በጥቂቱ ራሳችሁ ለእንደዛ አይነት ፍርሃቶቻችሁ እያጋፈጣችሁ ብልኝ ላይ ከሳምንት በኋላ ማለት ነው በጣም ብዙ ነገሮቻችሁ የተቀየሩ ሰዎች ናቸው። ምንም ነገር ላይ ያን ያክል የሰዎች ፍራቻ የሚያቆማችሁ ሰዎች አትሆኑ። ስለዚህ ለተቻለ መጠን ራሳችሁን ኤክስፖዝ ለማድረግ ሞክሩ። ከዛ በኋላ አዌርነስ ያስፈልጋችኋል። መጀመሪያ ራሶች አክሽን ከመውሰዳችሁ በፊት እሱን አድርጉ። ምንም የተለየ ነገር የለም። ማንም ሰው ስለእናንተ ጉዳይ የለውም። በቃ ሰዎች ይሄዳሉ፣ የራሳቸው ስራ ይሰራሉ። ናቲንግስ ሃፕን። ምንም የተለየ ነገር የሚፈጠር ነገር የለም። ስለዚህ ጋይስ ራሳችሁ ላይ ያለውን ነገር አሸንፉት። በቃ ውስጣችሁ ፍርሃታችሁ ያለው ውስጣችሁ ነው። ሰዎች ስለእናንተ ያን ያክል ግድ የላቸውም። ሰዎች ያዩኛል፣ ሰዎች ይመለከቱኛል ምናምን ብላችሁ የምታስቡ ያን ያክል ማንም እናንተ ላይ ትኩረት የሚያደርግ ሰው የለም። ፒፕል አራውንድ ሚ የተለየ ነገር የለውም ማለት ነው። ስለዚህ መቻችሁ። መልካም ቀን።